ዓለም ላይ ሰዎች ለመጓዝ የሚመኙት ብዙ ደሴቶች አሉ። ግን አንዲት ደሴት አለች። ወደዚያ መሄድ በቀላሉ የሚከለከል ብቻ ሳይሆን ወደዚያ የሄዱ ሰዎች ሕይወታቸውን አጥተዋል። ይህች ደሴት ኒውዮርክ ሴንቴናዋ ኤስዋንድ ትባላለች። እና የዛሬው ታሪክ የ26 ዓመት ወጣት ሰው ነው። ስሙ ጀማሂን አዋይን ኬሃግ ይባላል። ይህ የ26 ዓመቱ ወጣት ጀማሂን አዋይን ኬሃግ አሜሪካዊ ወጣት ነበር። እሱ ሚስዮናዊ ሲሆን የክርስትና እምነትን ለሌሎች ሰዎች ማስተማር የሚፈልግ ሰው ነበር። ነገር ግን በአንድ ወቅት ዓይኑን ወደ አንድ ቦታ አቀና። በካርታ ላይ ትንሽ የምትመስል በዙሪያው በባህር የተከበበች ነገር ግን ሰዎች ከዚያ እንዲርቁ የተከለከለች ደሴት ኒውዮርክ ሴንቴናዋ ኤስዋንድ። በዚያ የሚኖሩት ሴንቴናዋስ የሚባሉ ሰዎች ከውጭው ዓለም ጋር እጅግ ዝቅተኛ ግንኙነት ያላቸው ሕዝብ ናቸው እና ወደ ደሴታቸው የሚቀርቡ እንግዶችን አይቀበሉም። ነገር ግን ጀማሂን ለምን ሄደ? ጀማሂን ይህንን አደጋ አያውቅም ነበር ማለት አይቻልም። ደሴቲቱ ከውጭ ሰዎች እንዲጠበቅ የተደረገች መሆኗን ያውቅ ነበር። እንዲያውም የደሴቲቱ ነዋሪዎች ቀደም ሲል ወደ እነሱ የቀረቡ ሰዎችን በቀስት ማጥቃታቸውን ያውቅ ነበር። ግን ጀማሂን አንድ እምነት ነበረው፤ እነዚህን ሰዎች ማግኘት እና ስለ እምነቱ ማስተማር። ይህ ለእሱ ከአደጋው የበለጠ አስፈላጊ ሆነ። በመጀመሪያም ጀማሂን ወደ የአንዳማን ደሴቶች አካባቢ ደረሰ። ከዚያም ወደ ኒውዮርክ ሴንቴናዋ ኤስዋንድ ለመድረስ አካባቢውን የሚያውቁ ዓሣ አጥማጆችን ተጠቀመ። ጀልባው ወደ ደሴቲቱ መቅረብ ጀመረ። በዚያ ቅጽበት ምን እንደሚጠብቀው ማንም አያውቅም ነበር። ደሴቲቱ ግን ጸጥ ብላ ትታይ ነበር። ከውጭ ሰው የሚመስል ምንም ነገር የለም። ግን በደኑ ውስጥ ሰዎች እየተመለከቱ ነበር። ኖቬምበር 17 2018 ጀማሂን አዋይን ኬሃግ የሚያደርገውን ነገር አደገኛ መሆኑን እያወቀ እንደገና ወደ ኒውዮርክ ሴንቴናዋ ኤስዋንድ ለመሄድ ወሰነ። በዚያ ቀን አካባቢውን በሚያውቁ ዓሣ አጥማጆች በጀልባ ተጭኖ ወደ ደሴቲቱ ተቃረበ። ከደሴቲቱ በቂ ርቀት ላይ እንዲያወርዱት አድርጎ ከዚያም በትንሽ ጀልባ ብቻውን ወደ ዳርቻው አቀና። ይህ የመጨረሻ ጊዜው ነበር። ወደ ዳርቻው ሲቀርብ እንደገና ሴንቴናዋስ ሰዎችን ለማነጋገር ሞከረ። እሱ የያዘውን የእምነት መልእክት ለማድረስ ፈልጎ ነበር። ግን ሰዎቹ እንዲርቅ ምልክት ሰጡት። ጀማሂን ግን አልተመለሰም። በዚያ ቅጽበት ከደሴቲቱ የመጣ አንድ ቀስት ወደ እሱ ተተኮሰ። ጥቃቱ መጀመሩን ተረዳ። ነገር ግን ይህ አላስቆመውም። ከዚያ በኋላም እንደገና ወደ ደሴቲቱ ለመቅረብ ሞከረ። ይህን ሁሉ ከሩቅ የሚመለከቱት ዓሣ አጥማጆች ነበሩ። ከጥቂት ጊዜ በኋላ እሱ በሴንቴናዋስ ሰዎች መገደሉን አዩ። እንደ ዓሣ አጥማጆቹ ምስክርነት ሰዎቹ አስከሬኑን ወደ ደሴቲቱ ውስጥ እየጎተቱ ወሰዱ። ዓሣ አጥማጆቹ በፍርሃት ወደ ኋላ ተመለሱ። ጀማሂን ግን ወደ ውጭው ዓለም ከዚያ ቀን በኋላ አልተመለሰም። የእሱ አስከሬንም እስከ ዛሬ ድረስ ከደሴቲቱ አልወጣም። እነዚህን የመሳሰሉ ቪዲዮ እንዲደርሱ ላይክ፣ ሰብስክራይብ፣ የመደወል ምልክቱን ይጫኑ።